በጣም ነው የምንወድሽ አሉሽ። ጉቺ እንወድሻለን ጉቺዬ አሏት። ይቺ ደግሞ የዋናት በግናት ደሜን ነው የምታፈላው። በቃ ሰው መስለዋቸው። አዎ በጣም ስጦታም ወርቅም ሲመጣ አንበሳም ሲመጣ ምናምን ታዘንባለች እየሄደች። ከዛ ነው እንዲህ ያሉ እሷን መስበር አለባቸው። እነዛ ባለሀብቶች ጉቺን መራቅ አለባቸው። አላማቸው ያ ነው። እነዛ ባለሀብቶች ሳይመጡ እኮ እጣን እየተጫጫሱ ከጉቺ ቤት አይጠፉም። እግዚአብሔር በሚያውቀው ስለምናይ ጉቺ ቤት ጌማቸውን ጥለው ምን ሮጣው ነበር የሚመጡ ጉቺ ቤት። ጉቺ አላወቀችም በግናት ገስዋት ባለሀብት አረ ወርቅ ምን ችግር አለው እንዴ ለአንቺ ወርቅ ነው የሚገባሽ ብለው ወርቅ ሰጠውሻል ብለው ወርቅ ማስመጣት። ለራሷ እኮ አትወስድም ይቺ በግ። ለራሷ እኮ ወርቁን መቀበል ትችላለች። ይኸው ወርቅ ብላ አንቀርቅባ ማሽቃበጥ። የሆነ ነገር ሳርቹ አረ መልካም ሰዎች ናቸው እነሱ ደግዳቸው ምናምን ትላለች ጉቺ። ማሽቃበጥ አረ አሪፍ ናቸው ምናምን ነው። አይመለከተኝም፣ ራሳቸው ይወቁት። ከዛ ምን ሆነ እናት እንዴ ጉቺ አቅም አላት አሉ። ጉቺ አሁን ብትቸገር የሚደርሱላት ሰዎች አሏት አሉ። ከዛ እሷን መስበር ትሰብራለ። ጉቺ ከተሰበረች በኋላ ጀማ አላቸው እነሱ። ጀማ በጣም የተጠናከረ ጀማ አላቸው። የተፈለገው ጉቺን መምታት ነው። ጉቺን ከሳራ ላበሻ ጋር ከሌሎችም ባለሀብቶች ጋር ማጣላት። ዋናው ዓላማ ይሄ ነው። ወገብ ነው የሚሰብሩ እና ጉቺ ካወቅሽ የኔዋ እግዚአብሔር ይሁንሽ፣ እግዚአብሔር ምስክር፣ እግዚአብሔር ይሁንሽ ጉቺ። አመጣጣቸው አንቺና ሳራ ካልተጣላችሁ እነሱ አይረኩም። እንደማይረኩ እርግጠኛ ሆኜ እነግርሻለሁ። የዋህነት ጥሩ አይደለም። የኔ ጓደኞችን አታቋቸው። ዮኒ ቬጋስም ባናት ተተከል። በእኔ በኩል አታውቀው፣ በራሴ ሄደህ ተዋውቀው። ሌሎችም ከባባድ ሚዛን ጓደኞች አሉኝ፣ እዚህ ላይ አልጠቅሳቸውም። በራስ መንገድ ሄደህ ተዋውቅ። እኔ ግን አላሽቃብጥልም እንድትተዋወቀው። ተዘግዝቀሙት አላስነካ እና በጣም አስመሳይ ጉቺን ለመጣል የሚካሄድበት ነው። እንዴ ጉቺ እኮ ተረግጣለች በቤታዮ ጉዳይ በጣም ተደርጋ። እግዚአብሔር በሚያውቀው ሰው 50-60 ግራም ወርቅ እያሰጠ የሚሰደብ ከሆነ በቃ ተስፋ የለንም እኮ በዚህ አይነት። እግዚአብሔርን ተስፋ የለንም። 50-60 ግራም ወርቅ በህይወታቸው ወርቅ ቤት ደርሰው የማያውቁ ሰዎች ሰቅስቀው ወርቅ አሰጥተው የሚረገጡ ከሆነ ምን ተስፋ አለ? ሌላው ተስፋ የለውም። እና በጣም ያሳዝናል። በጣም 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 አዝናለሁ። ጉቺ ላይ የሚደረገው ደባ፣ ዲቦ ላይ የሚደረገው ደባ